Ashamar kafune akkam jirtu oduu yeroo kanaaf qabanne simbiraan keenya oduu faana keessiffaana turu ani qadalee keessaniiftudha. Manni maree amantoota wangeelii Itoophiyaa dogongoroota yeroo ammaa mul'achaa jiran balaaleffatee jira. Manni marichaa ibsa isaa bitootessa 25 bara 2017 baasee irratti kennaawwan hafuura qulqulluun kennu waldaan kiristaanaa kan itti amantuu fi itti fayyadamtu ta'ee osoo jiru gara gurgurtaatti jijjiiruu fi akka madda galiitti warra itti fayyadaman kanneen akka gurgurtaa zayitii soogiddaa akkasumas immoo mana keessummaa yookaan gastaawusii kan mormu ta'uun ibsee jira. Yaadasaa akka armaan gaditti isinii dhiyaata hordofaa jechuun hawwiikoodha. ኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት 32ኛ ምሕረት ጠቅላላ ጉባኤ በአስተምሮ መዛነፎች ላይ መጽሐፍ ቅዱሳዊ ባልሆኑ ልምምዶችና የሞራል ውድቀት ላይ የሞራል ውድቀት ጉዳዮች ላይ የቀረቡትን የጥናት ወረቀቶች ካዳመጠ በኋላ ጉዳዩ እጅግ አሳሳቢ ደረጃ ላይ መድረሱን ከመገንዘባችንም በላይ አፋጣኝ መፍትሄ ካልተሰጠው የክርስትናን መሰረታዊ ይዘት የሚያፋልስ የመንፈሳዊ አንድነታችንን የሚያናጋ የወንጌልን ግስጋሴ የሚገታ ትልቅ አደጋ እንደተጋረጠብን ታይቶናል። በመሆኑ የሚከተለውን ባለ 10 ነጥብ ያቋም መግለጫ አውጥተናል ይላል። አንደኛው እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የእምነት ቃል እንቅስቃሴ ተብሎ በሚጠራው የስህተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮው ዝም ብሎ በደፈናው ሳይሆን አስተምሮው ምንድነው የሚለው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ይኖራል ማለቱን እኛና አብ አንድ ነን ማለቱን እኛና ክርስቶስ አንድ ነን ማለቱን እኛ ትንሽ አማልክት ነን ማለቱን ክርስቶስ ሰይጥነዋል ማለቱን እኛ ካልፈቀድንለት በስተቀር እግዚአብሔር በምድር ላይ መስራት አይችልም ህገወጥ ይሆናል ማለቱን የኛ እምነት እንደ እግዚአብሔር ያለ እምነት ነው ማለቱን በስጋ የሚሰራ ኃጢያት ችግር የለውም ማለቱን የሚገርመው እሱ ነው። የክርስቶስ የመስቀል ላይ ሞት ለኃጢያት ስርየት በቂ አይደለም ማለቱን እና ሌሎች መሰል ትምህርቶችን አጥብቀን እየተቃወምን እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ ከተመሰረተው የወንጌላውያን አስተምሮ አቋሞች የሚቃረንና የማይወክለን መሆኑን እንገልጻለን ይላል። ስለ እምነት ቃል ነው እና ምን ማለት ነው እምነት ቃል የሚለው መሰረታዊ አቋሙን ነው። አሁን ነገሌ ይሄንን ይዞ ማን ምን ያስተምራል የሚለው ማፈተሽ ይቻላል ማለት ነው። በደፈናው የእምነት ቃል ብቻ ብለን እንዳንተው ምክንያቱም እኛም የእምነት ቃል ልናገር ስለምንችል። ሁለተኛው እኛ ኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የብልጽግና ወንጌል ተብሎ በሚጠራው የንፋቄ የስተት ትምህርት ላይ ያለን ጽኑ ተቃውሞ እንገልጻለን። አስተምሮ ምንድነው የሚለው አማኞች ፈጽሞ ሊታመሙ አይችሉም ማለቱን አማኞች ፍጹም ሊደዩ አይችሉም ማለቱን ሰዎች የሚታመሙት ሆነ የሚደዩት ከእምነት እጦት የተነሳ ነው ማለቱን ከአንደበታችን የሚወጣው ቃል ልክ እንደ እግዚአብሔር ቃል የመፍጠርና የማድረግ ጉልበት አለው ማለቱን እና የክርስቶስን መስቀል ምሳሌያዊ ጥሪ አንቀበልም ማለቱን እና መሰል ትምህርቱን አጥብቀን እየተቃወምን እነዚህ አስተምራዊ አቋሞች በእግዚአብሔር ቃል ላይ በተመሰረተው የወንጌላውያን አስተምሮች ጋር ፍጹም የሚቃረንና እኛን የማይወክለን መሆኑን እንገልጻለን ይላል። 3 እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች የመጽሐፍ ቅዱስን ፍጹም ባለስልጣንነት በቃልም ሆነ በተግባር የማይቀበሉትን ቅዱሳት መጻሕፍትን በሙላት የማይቀበሉትን የክርስቶስ ፍጹም ሰውነት እና መለኮታዊነት በማይነጣጠል በማይከፋፈልና በማይለዋወጥ አንድነት መኖሩን የሚክዱና የሚበርዙ ትምህርቶችን በስጦታዎች ላይ መበላለጥን የሎሌነትን መንፈስ የሚጻረር የግለሰብ ግነትን ወይም ማዕከላዊነትን እንዲሁም ጤናማ ያልሆነ የመጽሐፍ ቅዱስ አስተረጓጎም የሚያራምዱትን እንቃወማለን የማይወክሉ መሆኑንም እንገልጻለን። ይሄ ግነት የተባለው በኋላ ይብራራል ማለት አንድ ግለሰብ ራሱን እንደ አምላክ ማስቆጠር አካሄድ ማለት ነው። እኛ ኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች በዚህ የአቋም መግለጫ መግቢያ ላይ በግልጽ እንደተቀመጠው የመንፈስ ቅዱስ ስጦታዎች በዚህም ዘመን መስራታቸውን የምናምንና ይሄ እንደዚህ ሲባል ብዙ ጊዜ የመንፈስ ቅዱስን ትቃወማላችሁ የሚባለው ከነሱ በፊት ነው የምናውቀው ከነሱ በፊት ነው በእኛ ውስጥ ያደረው እስከዛሬም በህይወታችን የእግዚአብሔር መንፈስ ጸጋ ስጦታ እንደየ ተሰጧችን የሚገለጥ ነው።
ስለዚህ የመንፈስ ቅዱስ ስጦታን እንቀበል። በዚህ ዘመንም የእግዚአብሔር መንፈስ በምእመናን መካከል የተለያዩ ስጦታን የሚሰጥ መሆኑን የምንቀበል ቢሆንም ይሄ ምንም ጥያቄ የለውም። በአንጻሩ ግን በመንፈስ ቅዱስ ስጦታዎች ስም የሚደረጉ ማጭበርበሮችን፣ ስጦታዎችን የገንዘብ ማግኛ መንገድ ማድረግን፣ የተለያዩ ቁሳቁሶችን ማለትም እንደ ዘይት፣ ጨው፣ ውሃ፣ ጨርቅ፣ አፈር ወዘተ የተጸለየባቸው ናቸው በሚል ለሽያጭ ማቅረብን፣ ለጸሎት የሚመጣ ጥያቄን በገንዘብ መደራደርን፣ ይሄ ገስት ሃውስን ጭምር የሚያጠቃልል ነው እና የመሳሰሉትን ማጭበርበሮች አጥብቀን እየተቃወምን እነዚህ ልምምዶች ከኛ ከወንጌላውያን ክርስትና አማኞች ጋር ፍጹም የሚቃረኑና የማይወክሉን መሆኑን እንገልጻለን። በተጨማሪም በሃይማኖት ስም የሚደረጉ ማናቸውም አይነት ማጭበርበሮች በሚመለከት ለሚነሱ ህጋዊ ክሶች የኢትዮጵያ ወንጌላውያን ቤተክርስቲያናት ምንም አይነት ሽፋንም ሆነ ከለላ የማይሰጥ መሆኑን እናሳውቃለን። ማለት በዚህ ምክንያት ሰዎች ቢጠየቁ መጠየቅ አለባቸው እንጂ የእኛ ናቸው ብለን ድጋፍ አንሰጥም ነው። እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች ጌታ ኢየሱስ ክርስቶስ አዳኝ መሆኑን አምኖ የተቀበልና የመንፈስ ቅዱስ ማደሪያ የሆነ አማኝ ሁሉ ብያለሁ። ይሄ የጽድቅና የቅድስና ህይወትን የሚለማመድ መሆኑን በጽኑ እናምናለን። በአንጻሩ ከክርስቲያናዊ ስነ ምግባርና ሞራል ፍጹም በተቃረነ የሚደረግ የኃጢአት ልምምድን ማለትም አመንዝራነት፣ ግብረ ሰዶማዊነት፣ ቅድመ ጋብቻ፣ ሩካቤ ስጋ፣ ፍቺና ተደጋጋሚ ጋብቻን፣ ታማኝነት ማጉደልና የመሳሰሉትን በጭራሽ የማንቀበልና እነዚህ ነገሮች ደግሞ እኛን የማይወክሉ መሆናቸውን ጭምር ነው የምንገልጸው ማለት ነው። ስድስተኛ ከኢትዮጵያ ይሁን ከኢትዮጵያ ውጪ የሚመጡ የኑፋቄ አስተምሮዎች አሉ እና በኢትዮጵያ ሊሆን ይችላል፣ በትውልደ ኢትዮጵያ ሊሆን ይችላል። እነዚህ ጤንነታቸው ያልተረጋገጠ አስተምሮ የሚያስተምሩ አገልጋዮች በምንም አይነት በመድረኮቻችን ላይ እንዳይቆሙ እና በዚህ ምክንያት ይህንኑ ትምህርታቸውን በምዕመናን ውስጥ እንዳያሰርጉ የሚል አቋም ወስደናል። በመገናኛ ብዙሃንም እንደዚሁ እኛ የኢትዮጵያ ወንጌላውያን ቤተክርስቲያን መሪዎች በርካታ የኑፋቄና ስህተት ትምህርቶች፣ መጽሐፍ ቅዱሳዊ ልምዶችና ሞራላዊ መሰረቶችን የሚያናጉ ሀሳቦች ከሚተላለፉባቸው መንገዶች ዋነኞቹ የብዙሃን መገናኛ ናቸው። ይሄ ሶሻል ሚዲያን የሚጨምር ነው። ይህን አይተናል። ስለዚህ የብዙሃን መገናኛን ስንጠቀም በቂ እውቀት ኖሮን ተገቢውን ጥንቃቄ አድርገን መምኖቻችንም የወንጌላውያን አስተምሮን በአግባቡ ተርተው በዚህም ከሚመጣባቸው ተጽዕኖ ራሳቸውን እንዲጠብቁ የሚል ነው። እንግዲህ ከላይ በተጠቀሱት የተሳሳቱ የአስተምሮ የልምምድና የሞራል መንገድ ያሉ ቤተ እምነቶች ወይም ግለሰቦች ከዚህ መንገዳቸው በፈቃዳቸው ንስሐ ገብተው የሚመለሱ ከሆነ ህብረቱ ይቀበላል። የማይመለሱ ከሆነ ደግሞ በዚሁ ሁኔታ የምንቀጥል ይሆናል ማለት ነው። እንግዲህ አሁን በደረስንበት አቋም አፋጣኝ መፍትሄ እንደሚያስፈልገው ይህንኑ ጉዳይ ደግሞ እየተከታተልን እያጠናን የሚመለሱት በተገቢ መንገድ ተገስጸው ሊመለሱ ይችላሉ። ለማይመለሱት ደግሞ እኛ መድረካችንንም አንሰጥም። ህዝቡም ደግሞ ይህን እንዲያቅ ማድረግ አለብንና በስመ ጴንጤነት ወይም በስመ ወንጌላዊነት ወይም በደፈናው በስመ ፕሮቴስታንትነት በእምነትም በልምምድም እና በሞራል አቋማቸው የማይመስሉንን መቀበል የለብንም የሚል አቋም በወሰን ጊዜ የተወሰኑ ሰዎች እኛ ሳንጠራቸው በጣም ተንጫጭተው ጠቅላላ ጉባኤ ነው የወሰነው። ተጠንቶ የቀረበ ነው። ያው እንግዲህ የሚያስፈጽም ሰው ነው የሚያነበው። እንዳውም እኔ ነበርኩት። እነሱም የራሳቸው መግለጫ የሰጡ ሰዎች ነበሩ። ዶክመንቱም ሁሉ ነገር አለ። ግን አሁን አንዱ ትልቅ ነገር ካውንስሉም ሲመሰረት የኛ በተለይ እንደ ኢትዮጵያ አባቶቻችን ጥያቄያችን የነበረው ምንድነው የአስተምሮና የልምምድ ጉዳይ
መሰረታዊ ነው ወይ በመጽሐፍ ቅዱስ የሚዳኝና መተባበር መንፈሳዊ ልምምድ በስጦታዎች የሚደረጉ በምን ጉዳት እንዳለው ከተዋዩ በኋላ እዚህ ጋር ቁሳቁስን የተያያዙ ሰዎች ይፈውሳል፣ ያድናል፣ የተለየ ነገር በላዩ ላይ አለው ገሌ ጸልዮበታል ወይም ጸልዬበታል ብሎ ቁሳቁስን መሸጥ መቼም በመጽሐፍ ቅዱስ ውስጥ አይፈቀድም።